እና ሊላሂ ወኢና ኢለይሂ ራጂዑን። እኛ ያላህ ነን፣ ወደ አላህም ተመላሽ ነን። አላህ ይዘንላቸው፣ አላህ ይራህማቸው። የሰው ልጅ ሲሞት እንዴት አንድ ሰው ሲሞት ሰው ሊደነግጥና ሊያዝን ይገባል እንጂ እንዴት በዚህ ልክ ደግ ሞተ የሚል እንኳን ሞተ እሰይ ሞተ። ይህ ነገር ግን በሀገራችን ላይ እየተደጋገመ መጣ። አላህ ይዘንለት። ሙነሽዱ መሐመድ ሲሞትን ባለፈው አንድ አዝማሪ ሞተ ብላችሁ ፔን አረጋችሁ። አሁንም ደግሞ መልሳችሁ እኒህ አባት ሲሞቱ እንኳን ሞተ። ይሄ ሰይጣንነት እንጂ ሰውነት አይደለም። ወይም ሰው የሆነ ሰው ይሄን አይጠፋም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? አልሐምዱሊላህ እኔ ደህና ነኝ። እናንተንም አላህ ሰላም ያድርጋችሁ። ሀገራችንን ሰላም አላህ ያድርግልን። ከዚህ ካለንበት ውጥንቅጥ ካለንበት ሀሳብ አላህ ያውጣን። ሀገራችንን ሰላም ያድርግልን። እንደኔ በዚህ ሰዓት ለሀገሩ የማያስብና ለሰው የማይጨነቅ ሰው ይኖር አይመስለኝም። ኢትዮጵያ በብዙ ውጥንቅጥ ውስጥ ነው ያለችው። በሃይማኖት፣ በዘር፣ በብሔር በጣም በብዙ በዛ ላይ ሰው ሲሞት ትልቅ ሰው ሲሞት የሃይማኖት አባት ሲሞት መጨረሻ ምን ይሆን ብሎ ሰው ያዝናል እንጂ እንኳን ሞተ ይባላል። በአላህ አረ እፈሩ፣ አረ እፈሩ፣ አረ እፈሩ። ምናልባችም ይህን ጽሑፍ የጻፍሽው ልጅ ሴትም ሁኚ ወንድም ሁኚ፣ ለማንኛውም የጻፍሽው ሴትዮ በጻፍሻት በገዛ እጅሽ ዋጋሽን ትከፍያታለሽ። ነገ አንቺም ትሄጃለሽ። ሁላችንም ወደ አላህ ነን የምንሄደው። የሰራውን ስራ ይስራ። የሰው ልጅ በሰራው ስራ አላህና አላህ ብቻ እንጂ የሚጠይቀው ማንም ወጥቶ የፈለገውን መናገር፣ ማንም እኔ የጀነት ነኝ እሱ የጀሃነም ነው ብሎ መናገር አይችልም። አንቺ የጀነት ለመሆንሽ ምን ዋስትና አለሽ? ነው የጀነት ነሽ ብሎ አንቺ ጀነት ትገቢያለሽ፣ ሙፍቲ ሞተ ጀሃነም ይገባል ብሎ ማን ነው ላንቺ ጽሑፍ የጻፈልሽ? ማን ነው መልእክት የላከልሽ? እንኳን እንደኔና እንዳንቺ ያለ ተራ ሰው ቀርቶ ሌቱንም ቁመው ቀኑንም ጾመው አላህ ጀነትን ይሰጠን ሆኖ ብለው አይናቸው ደም እያነባ ይፈራሉ፣ አላህን ይለምናሉ። እንዳንቺና እንደኔ ያለው ደግሞ በአደባባይ ወጥቶ ትልቅ ሰው የሀገር ሽማግሌ ሲሞት አንድ ምን አምላክ ሞተ፣ አንድ እንድ ሞተ እያለ በማያውቀው ይዘባርቃል። ለማንኛውም እኔ አንቺን ልሳደብ ወይም ሌላ ነገር ልል አይደለም የመጣሁት። እንደ ሰው የማናዝንበት ምክንያቱ ምን ይሆን? የሰው ልጅ ምንም ይሁን ምን ሰው ሲሞት ያዝናል። እንኳን ሰው ሲሞት ቀርቶ ድንጋይ ሲንከባለል ገደል ሲገባ አያሳዝንም? ዛፍ ሲቆረጥ አያሳዝንም? በአላህ በዚህ ልክ ሰው እንኳን ሞተ ይህን ያህል ጽሑፍ ቁጭ ብለሽ አንድ ጣዖት አምላኪ ነበር ሞተ ብለሽ ስትጽፊው እጅሽ እንዴት ቻለልሽ? ደግሞ ግን እንዴት እንቅልፍ ወሰደሽ? ምንም ያርገው እኔ ሰውዬ እስላም ናቸው። እንደ እስላም ነው የኖሩት። የሰው ልጅ ሲሞት አላህ ይዘንላቸው፣ አላህ ይራህማቸው እንጂ መባል ያለበት አንድ ጣዖት አምላኪ ሞተ አልሐምዱሊላህ፣ ሰው ስለሞተ ብቻ አልሐምዱሊላህ ማለት ይሄን ያህል ቀላል ነው ማለት ነው። የሀገር ሽማግሌ አባት አሊም ሲሞት መደሰት ይሄን ያህል ቀላል ነው ማለት ነው በእናንተ ቤት? እኔ በጣም ነው ያዘንኩት። በጣም የሚያሳፍራል። አንድ ሰው ሲሞት ሰውን ሊያዝን እንጂ የሚገባው በዚህ ልክ ሊሳደብና በዚህ ልክ ሊንቋሸሽ አይገባም። በተለይ ደግሞ እኮ የሰው ልጅ ሲሞት ሬሳ እና ሙሽራ እንክብካቤ ነው ምናምን ይወዳል፣ ክቡር ነው ይባላል ማለት ነው።
እናንተ ግን በዚህ ልክ በፌስቡክም ሆነ በዩቲዩብም ሆነ በምንም ጦር መክፈት ሶሻል ሚዲያን የሰዎቹ ሀገር ለጥሩ ነገር ይጠቀሙታል። ሶሻል ሚዲያ ላይ ሰርተው ሀገራቸውን የለወጡ ብዙውን ማህበረሰብ ተራቢ ያዋላሉ። የኛ ሀገር ግን ሁሌ በቃ ለጦር ሶሻል ሚዲያ ለጦር ሶሻል ሚዲያ ሃይማኖትን ሃይማኖትን ለማባላት ሁሌ በቃ ሁሌ አምናም ዘንድሮም ለሚቀጥለውም ተዛም አረ ኑሮ አረ እንዴት ያለው ዘበን ላይ ደረስ። የሰው ልጅ ሞት ያላስደነገጠው ምን ሊያስደነግጠው ነው? በአላህ አረ ልቦና ይስጣችሁ። እህቶቻችን ወጣ ብለው እየቀሩ ወንድሞቻችን ወጣ ብለው እየቀሩ እንዴት የሰው ልጅ ሰው ሲሞት እንኳን ሞተ ይባላል? በአላህ ያ አላህ ኑሮ ያለንበት ዘመን በጣም ያሳዝናል፣ በጣም ያስፈራል፣ በጣም ያስፈራል። እኔ በጣም ነው የማዝነው፣ በጣም ነው የምፈራው። ለማንኛውም እኔ ምንም አይደለም። ሁላችንንም አላህ ልቦና ይስጠን። አላህ ወደ ልቦናችን ይመልሰን። በእኛ ኃጢአት በእኛ ወንጀል ምንም ወንጀል ያልሰሩት ያለ ወንጀላቸው ሰርተን እንበላለን ውለን እንገባለን እያሉ እኛ በምናመጣው መዘዝ እህቶቻችን ወንድሞቻችን ብሎም ሀገራችን እየተረበሸ ነው። አላህ የሆነን ነገር ሲያመጣ ምናልባት ላስተምራችሁ ብሎ ነው የሚመጣው። አንድ ሰው ተወንጀሉ እንዲማር ብሎ ነው የሚያመጣው። እኛ ሀበሻ ላይ ግን ወንጀል ሲደጋገም የሆነ ነገር ሲሆን ሁሌ ደስ ነው የሚላችሁ። ለምንድን ነው? በአላህ እንደ ሰው ባታስቡ ይሆን? ተኝታችሁ እንቅልፍ ወስዳችሁ ይሆን ነው? ምን ሆናችሁ ነው? በዚህ ልክ የሰው ሞት እንዴት ያስደነግጣል። እና አባት እኮ በጣም ብዙ ነገር የሰሩ ናቸው። በጣም ብዙ የሀገር ውለታ የዋሉ ናቸው። በሃይማኖት አይገቡ፣ ሀገር ስትበደል በዛም ብለው በዚህም ብለው ስለ ስራቸው አላህና አላህ ብቻ ነው የሚያውቀው። ምንም ይስሩ ምንም አንድ ሰው ሲሞት አላህ ይራህም ተማለት ውጭ ምን አስር ክፉ ቢሰራ ምን አስር መጥፎ ቢሰራ አላህ ይዘንለት፣ አላህ ይራህመው፣ አላህ ይቅር ይበለው፣ ወንጀሉን አላህ ይማረው ነው እንጂ የሚባለው አንድ ጣዖት አምላክ ሄደ አልሐምዱሊላህ አይባልም። የሰው ልጅ በዚህ ልክ አይወርድም። አእምሮ ያለው ሰው በዚህ ልክ በሰው ሞት አይደሰትም። እኔ ምን ይዤ ልሄድ ይሆን የኔ መጨረሻ ምን ይሆን ነው እንጂ የሚባለው አልሐምዱሊላህ አይባልም። ምናልባትም እኮ እሳቸው የእድሜያቸው መጨረሻ ላይ ገርገር አስተገቡበት ድረስ አላህ ጋር ያላቸው ትስስር የተለየ ይሆናል። ደግሞ ብዙም ኸይራት ስራም አላቸው እንጂ ግን ይችን ጽሁፍ ይችን ቴክስት የጻፍቻት ልጅ ምንም ኸይር ላይኖርሽ ይችላል። ምናልባትም ትምህርት ተምሬያለሁ የዲን ተማሪ ነኝ ልትይ ትችያለሽ። ግን ደግሞ ተሳቸው ደግሞ አትበልጭም። እሳቸው ብዙ የሰራቸው ስራዎች አሉ። ብዙ መጽሐፎች ጽፈዋል በሃይማኖት ጉዳይ። ምናልባትም ያን መጽሐፍ የሚያነብ ሰው አላህ ይዘንላቸው፣ አላህ ይርሐማቸው ይላቸዋል። አላህ ምህረት ሊወርድላቸው ይችላል። ግን በዚህ ልክ አንቺ ወርደሽ እንደዚህ ሆነሽ ብሎም ደግሞ ይሄ እስልምና የሚባለውን ነገር ጠንቅቀሽ ያለማወቅሽ እንደ አንድ እስላም በጣም ነው ያዘንኩት፣ በጣም ነው የደነገኩት። ይህን ጽሁፍሽ እንታይ ማለት ነው። ለዛም ደግሞ አብደላህ ምናምን ሆነሽ እስላም ሆነሽ ማንም ይሁን ምንም የማንም ሃይማኖት ምንም እከሌ ሞተ ሲባል ወይ ፈጣሪ ይማረው ተማለቶች እሱ እኮ ክፉ ነው ደግ ሞተ የሚል የለም። አሁን ግን ፋሽን የመጣው የሆነ ሰው ሞተ እንዲህ ነበር ደግ ሞተ። አረ አይባልም ወገኖች፣ አረ ወገኖች አይባልም። እስቲ እንተዛዘን፣ አረ እንተዛዘን። ሀገራችን እንዲህ በሆነችበት ሰዓት ሰው በየሃይማኖቱ ቆሞ
ሰግዶ ጸልዮ አላህ የሀገራችን ሰላም አድርግልን አስተሳስበን ይባላል እንጂ እከሌ ደግሞ ተከሌ እንዲህ አረገ እንንች ለጻፍሽው እኔ ራሴን ያመመኝ እኔ አንቺን ጽሁፍ ላየሁት ተታይ ኮሜንቶችሽ ገብተው ብዙ ሰው እንደዛ ስላዋረደሽ እኔ ራሴን ታምሜያለሁ። በዚህ ልክ ሃይማኖታችንን ባታንቋሽሽው በጣም ጥሩ ነበር። ለማንኛውም ሁላችንንም ልቦና ይስጠን። አባታችንንም አላህ ይዘንላቸው፣ አላህ ይራህማቸው። ሀገራችንንም ሰላም አላህ ያድርግልን። ምናልባት እኔ ሰውዬ ሃይማኖት ውስጥ አይገቡም ነበር። ሁሉም ሃይማኖትን እኩል አድርገው ዱዓ ነበር የሚያደርጉት፣ ሰውን ነበር የሚያክሉት። አትገዳደሉ፣ እንዴት ሰው ይገዳደላል? ተኩላን ተኩላ አይበላውም፣ አንበሳን አንበሳ አይበላውም፣ የራሱን ጎሳ የራሱን ዜጋ አይበላም፣ እንዴት ወንድሙን ወንድሙ ይገላል? የሚል ምክር ብዙ ጊዜም ሰጥተው ነበር። በተደጋጋሚ ምክር ይሰጡ ነበር። ዛሬ ግን ኢትዮጵያ አንድ ምክር ሰጪ አባት አታ ነገ መጨረሻ የምን ይሆን ብሎ ማዘን ሲገባሽ በዚህ ልክ መጻፍሽ፣ በዚህ ልክ መውረድሽ በጣም አሳዝኖኛል። ልቦና ይስጥሽ፣ ሀገሬን ሰላም ያድርግልኝ። ሁላችሁንም ወዳችኋለሁኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ።